ሰላም ሰላም አብርሃም እባላለሁ ከሁሉ ፕሪንት ነው። ዛሬ ሁሉ ፕሪንት አዲስ ነገር ለፕሪንቲንግ ካምፓኒዎች ይዞ መጥቷል እና ዛሬ 100% የምትፈልጓቸውን ኦዲየንሶች ማግኘት የምትችሉበት ኦርደር የምትቀበሉበት ሲምፕል የሆነ ፕላትፎርም ነው ዛሬ ማስታወቅላችሁ። ስለዚህ ሁሉ ፕሪንት ዶት ኮም ይባላል። ስለዚህ ሁሉ ፕሪንት እንግዲህ አንድ የፕሪንቲንግ ካምፓኒ ኢት ኩድ ቢ ኢንዲቪጁዋል ኢት ኩድ ቢ ትላልቅ ካምፓኒዎች ሊሆን ይችላሉ። ቤታችሁ ሊሆን ይችላሉ። ኤኒ ኢንተርፕረነርስ ቤቱ አንድ ፕሪንቲንግ ዲቫይስ በመግዛት ኦርደር በቀላሉ በመቀበል ለምሳሌ የቲሸርት ኦርደር ሊቀበል ይችላል። የመግ ኦርደር ሊቀበል ይችላል። የስኩል ባክ ሊሆን ይችላል። የጫማ ሊሆን ይችላል። የስልክ ከቨር ሊሆን ይችላል። ኤኒ ፕሪንቲንግ ቢዝነስ ካርድ ሊሆን ይችላል። ስለዚህ ስራ መስራት ትችላላችሁ። ኦርደር አያሳስባችሁ፣ ቤታችሁ ድረስ ይመጣል። ስለዚህ በዛ መሰረት ኦርደር ፕሪንት አድርጋችሁ ዩ ሹድ ቢ ደሊቨር ፎር ደ ክላይንት ማለት ነው። ስለዚህ ሁሉ ፕሪንት ላይ እንዴት መመዝገብ ትችላላችሁ ዛሬ እንመለከታለን። እንዴት የእናንተን ስቶር እንዴት የእናንተን ካምፓኒ እዛ ላይ እንደምትመዘገቡት እንመለከታለን ማለት ነው እና በቀጥታ ወደ ማይ አካውንት ወርድ ሄዳለሁ። አካውንት ካለኝ ይገባለሁ፣ ከሌለኝ ግን በቀጥታ የማደርገው ምንድን ነው ሬጅስተር ቬንደር ላለው ማለት ነው። እዚህ ጋር ስመጣ የራሴን ቬንደር ሬጅስተር አድርጋል። ለምሳሌ አብርሃም ከሆነ ስሜ አብርሃም፣ ን አሰፋ ከሆነ አሰፋ፣ ን ኢሜይል አድሬስ ያስፈልጋል። ኢሜይል አድሬስ ያስፈልጋቸዋል። ኢሜይል አድሬሳችሁን ትሞላላችሁ። ስልክ ቁጥራችሁን ያስፈልጋል። ስለዚህ ስልክ ቁጥር ትሞላላችሁ። ሾፕ ኔማችሁን ዲፋይን ታደርጋላችሁ። ለምሳሌ የኔ ሾፕ ኔም ሄሎ ፕሪንት ሊሆን ይችላል። ስለዚህ ሄሎ ፕሪንት ሊሆን ይችላል። ስለዚህ ሄሎ ፕሪንት ብዬ ን ስሜን ጽፋለሁ፣ የካምፓኒን ስም። አውቶማቲካሊ ቼክ ያደርገዋል። ካልተያዘ ቼክ ያደርግና ያልተያዘም ኦር ተይዟል ይችላል። ስለዚህ አቬይለብል ነው። ስለዚህ በዚህ መሰረት ቼክ አደረገና የራሴን ፕሪንቲንግ ዩአርኤል ክሬት ያደርጋል። በኋላ ሰዎች ሲገቡ በዚህ ዩአርኤል ነው ወደ እኔ የሚገቡት። ስለዚህ ይሄ የኔ ሾፕ ፔጅ ነው። ይሄ የኔ ሾፕ ሎጊን ወይም የኔ ሾፕ ዩአርኤል ፔጅ ነው። ስለዚህ ሰዎች የሚያገኙት በዚህ ዩአርኤል ነው። ስለዚህ ሁሉ ፕሪንትስ ዶት ኮም /ስቶር/ ሁሉ ሄሎ ፕሪንትስ የሚል ፔጅ አለ። ያንን ፔጅ በኋላ እናየዋለን ማለት ነው። ዜን አድራሻዬን እሞላለሁ። እዚህ ጋርም አድራሻ ካለኝ እሞላለሁ። እዚህ ጋር እሞላለሁ። ዜን ዚፕ ኮድ ካለኝ ዚፕ ኮድ እሞላለሁ። እሱን ሞላና ዜን ያለውበት አካባቢ ኢትዮጵያ ውስጥ ከሆነ ኢትዮጵያ ውስጥ ነኝ። ስለዚህ ሬጅስተር እለዋለሁ። በዚህ መሰረት የራሴን ካምፓኒ ቨርቹዋሊ በሁሉ ፕሪንትስ ላይ መዘገብኩ ማለት ነው። ስለዚህ ዩ ሲ ላይክ ነው ሚኒት አይፈጅም። የራሴን በዚህ ዌይ ኢንስታንትሊ ዊዝን ሚኒት ቨርቹዋል የራሴን የፕሪንቲንግ ካምፓኒ ዳሽቦርድ አክሰስ ኤንድ ሾፕ ከፈትኩ ማለት ነው። ስለዚህ አይ ካን አክሴፕት ናው አሁን መቀበል ይችላል። እንደምትመለከቱ ምንም ሴልስ የለኝም፣ ምንም ፕሮዳክት ፖስት አላደረኩም። ስለዚህ እዚህ ጋር መጣና ስለዚህ ፕሮዳክቴን ፖስት አደርጋለሁ። ኤኒበዲ ኤኒ ኢንተርፕረነር ኤኒ ዲዛይነር ሊሆን ይችላል ያለውን ስኪል በመጠቀም ዲፍረንት ዲዛይኖችን ዲዛይን በማድረግ ዲጂታሊ መሸጥ ይችላል። በፕሪንት አስደርጎ መሸጥ ይችላል። ስለዚህ ኢትስ ጉድ ኦፖርቹኒቲ። ይሄ ማርኬት ፕሌስ ለእናንተ ትልቅ እድል ይዞላችሁ ነው የመጣው እና በዛ መሰረት መጠቀም ቻላችሁ። አድ ኒ ፕሮዳክት እለዋለሁ። ን ይሄ ኒ ፕሮዳክት እዚህ ጋር አስገባለሁ ማለት ነው። ስለዚህ ፕሮዳክት ስሙ ለምሳሌ አስገባለሁ። ሜንስ ቲሸርት ፖሎ ሊሆን ይችላል። አይ ካን ዩዝ ዲስ ዋን። ን ራሱ ፕሮዳክት ዩአርኤሉን ክሬት ያደርግልኛል። ን እዚህ ጋር ሲምፕል ፕሮዳክት ነው። ን ካታጎሪ ካለው እመርጣለሁ። ለምሳሌ ቲሸርት ስለሆነ የቲሸርት ካታጎሪን እመርጠው። ን እዚህ ጋር ታግ ካለ ታግ አስገባለሁ። ብራንድ ካለ ብራንድ አስገባለሁ። ስለዚህ የምሸጠው 350 ብር ነው። ያንን 350 ብር አስገባለሁ። ስለዚህ በዚህ መሰረት ካስገባው በኋላ እዚህ ጋር የሚያሳያችሁ እናንተ የምታገኙት ነው። ምክንያቱም ሁሉ ፕሪንት የራሱን ኮሚሽን ነው ይቀንስና እናንተ 297 ከ50 ሳንቲም ታገኛላችሁ። ስለዚህ እዚህ ጋር ያሳያችኋል ምን ያህል እንደምታገኙ። ዲስካውንት ካላችሁ ለምሳሌ በ300 ብር መሸጥ ከፈልጋችሁ እዚህ ጋር ማስቀመጥ ቻላችሁ። ዲስካውንት ሬት እንዳለው ያስገባል፣ ግን ሬጉላር ፕራይሳችሁ እንደዛ ማስቀመጥ ቻላችሁ።
ይህንን ፕሮዳክት ዲስክራይብ ማለት ያላችሁ ሶ ዲስ ኢዝ ሜንስ ፖሎ ቲሸርት እንደሆነ እዚህ ጋር ዩ ካን ዲስክራይብ ኤንድ ፊት ፎር ኦል ሳይዝስ ሊሆን ይችላል። ስለዚህ ለኪድስ፣ ለትልቅ ሰው፣ ለትንሽ ሰው ሊሆን ይችላል። ለእነሱ ሁሉ ፊት የሚያደርግ ሰው ሊሆን ይችላል። ስለዚህ እሱን በደንብ ዲስክራይብ ማለት ትችላላችሁ እዚህ ጋር ማለት ነው። ን ፕሪንት ፕሪንቲንግ ኳሊቲውንም እዚህ ጋር መጨመር ትችላላችሁ። ሃይ ፕሪንት ኳሊቲ ሶ ዊ ፕሪንት ኢን ሃይ ፕሪንቲንግ ኳሊቲ ማሽን ሊሆን ይችላል። ኤንድ ሃይ ኳሊቲ ኮተን ሊሆን ይችላል። ኮተን ሊሆን ይችላል። ይህን የሚጠቀሙባቸውን ነገሮች እዚህ ጋር ዲስክራይብ ማድረግ ትችላላችሁ ማለት ነው። ስለዚህ ያ በዛ ወይ ለባየሮቻችሁ በደንብ ኒት የሆነ ሃይ ኳሊቲ የሆነ ፕሪንቲንግ እንደምትሰጡ ትናገራላችሁ። እዚህ ጋር ኢንቬንተሪ ማስገባት ትችላላችሁ። ኢንቬንተሪዎቻችሁን ስቶካችሁ ውስጥ በቂ ስቶኮች አሉ። ስለዚህ አንድም 10ም 100ም ብታዙ ዊካን ደሊቨር ማለት ነው። ስለዚህ እሱን ማስቀመጥ ትችላላችሁ። ኩፖን ኮድ ካለ ለምሳሌ እንኳን ኩፖን ኮድ ማስገባት ትችላላችሁ። እዚህ ጋር የሶሪ ኩፖን ካልኩኝ የተለያዩ ፕሮዳክት ኮዶች ካሉ ለምሳሌ ቲሸርት ኮድ ስለዚህ 001 ከሆነ ዩ ካን ፑት ኢት 001 ብላችሁ ማስቀመጥ ትችላላችሁ። ስቶካችሁን ካለ ስቶካችሁን ማኔት ታደርጋላችሁ። ስቶክ ውስጥ 1000 አለን። ስለዚህ ሎ ስቶክ መቼ ነው ኖቲፋይ የሚያደርጋችሁ? 10 ላይ ሲሆን ሎ ስቶክ ሲስተሙ ራሱ ይነግራችኋል። ስለዚህ እዚህ ጋር አለው ለምሳሌ ዶንት አለው የሚል አለ። ይሄ የምትሸጡበት ብዛት ለምሳሌ አንድ ሰው ከአንድ በላይ መግዛት የለበትም። በጣም ውስን የሆነ ፕሮዳክት ከሆነ እና ለብዙዎች ብዙ በልክ መሸጥ የማትፈልግ ከሆነ አንድ ሰው አንድ ብቻ ነው እንዲገዛ ከፈለጋችሁ እሱም መፍቀድ የምትችሉበት ፓርት ነው። ስለዚህ አለው ማለት ያላችሁ ይሄ ሶሪ እዚህ ጋር የባክ ኦርደሮች ናቸው። የእነሱን ባክ ኦርደሮች በዚህ መሰረት አለው ኖት አለው ማለት ትችላላችሁ ማለት ነው። የሌላው እንግዲህ እዚህ ጋር ሲንግል ኦርደር አንድ ሰው አንድ ኦርደር ኳንቲቲ ብቻ እንዲገዛ ከፈለጋችሁ ይህን ነገር ማለት ነው በዛ መሰረት ሴታፕ ታደርጋላችሁ። ዲስ ዋን ኢዝ ፕራይመርሊ ይሄንን ፕሮዳክት በዚህ ዌይ ከሞላም በኋላ እዚህ ጋር ፕሮዳክታችንን እናስገባለን። ስለዚህ አፕሎድ ዮር ፒክቸር ለምሳሌ ቲሸርታችሁን ገና ሰዎች ሲያዩ የሚመለከቱን ቲሸርት ታስገባላችሁ። አይ ቲንክ ኦኬ አይ ካን ዩዝ ዲስ ዋን ይሄንን መጠቀም እችላለሁ። ስለዚህ የእናንተን ዲዛይን ፐብሊክሊ የሚታየውን በዚህ መሰረት ታስገባላችሁ። ስለዚህ ጋር ይመጣል። ስለዚህ ጋለሪ ካለ ጋለሪ ታስቀምጣላችሁ። እዚህ ጋር ፐርቼዝ ኖት። ስለዚህ ዊ ደሊቨር ዲስ ፕሮዳክት ኦን ደ ሴም ዴይ ኦን ደ ሴም ዴይ ሊሆን ይችላል። በዛው ቀን ነው ደሊቨር የምናደርገው ሊሆን ይችላል። ዊ ዶንት ደሊቨር ኦር ሺፕ አውት ኦፍ ከአዲስ አበባ ውጪ አውት ኦፍ አዲስ አበባ ብለን እናስቀምጣለን። ስለዚህ ይሄ ማለት ለእነኝህ ሰዎች ሲገዙ የምንሰጣቸው ኖቲስ ነው ማለት ነው። ይሄን አይተው ነው የሚገዙት። ስለዚህ ምን እያልኩ ነው? ይሄንን ኦርደር ካስቀምጣችሁ በኋላ በዛኑ ቀን ዴሊቨር ማድረግ እንችላለን። ዊዝን ሴም ዴይ ዴሊቨር እናደርጋለን ብለን ፕሮሚስ እየገባን ነው። ሌላ ደግሞ ይሄንን ዴሊቨሪ ከአዲስ አበባ ውጪ ሺፒንግ ከአዲስ አበባ ውጪ ሺፕ ማድረግ አንችልም። ስለዚህ አዲስ አበባ ውስጥ ብቻ ነው ሺፕ የምናደርገው። ስለዚህ ከአዲስ አበባ ውጪ ያላችሁትን ሺፕ አናደርግም እያልኳቸው ነው። ስለዚህ ይሄንን አይቶ ነው አንድ ሰው ኦርደር የሚያደርገው። ስለዚህ በዚህ መሰረት ክሬት ካደረግኩ በኋላ ሴቭ ዘ ቼንጅ ስለዋለው አውቶማቲካሊ ፕሮዳክት ክሬት አደረግኩ ማለት ነው። በቃ አሁን አንድ ፕሮዳክት ክሬት አደረግኩኝ። ፔንዲንግ ስታተስ ነው፣ ምክንያቱም አፕሩቭ ያደርግልኛል ሁሉ ፕሪንት አድሚን ይሄ ፕሮዳክት ልክ እንደሆነ ትክክል እንደሆነ አፕሩቭ ካደረገልኝ በኋላ አይ ካን ሴል ማለት ነው፣ መሸጥ እችላለሁ።
ስቶክ አለኝ 1000 ስቶክ አለኝ 350 ብር ነው የምሸጠው። የማገኘው ኮሚሽኔን ከፍዬ 297 ሳንቲም ነው። ስለዚህ በዚህ መሰረት ፖስት አደርጋለሁ። እዚህ ጋር ኦርደሬን እቀበላለሁ። እዚህ ጋር ነው ኦርደር የምቀበለው። ኤኒ ኦርደር ሲመጣልኝ እዚህ ጋር ኦርደር እቀበላለሁ። ከዛም ደግሞ ገንዘቤን ደግሞ እዚህ ጋር ኦርደር እጠይቃለሁ፣ ዊዝድሮ እጠይቃለሁ። ስለዚህ ከረንት ባላንሴ ምን ያህል ነው? ሚኒመምሊ ዊዝድሮ አማውንት እስከ 50 ብር እችላለሁ። ስለዚህ መጠየቅ እችላለሁ። አሁን ሶፋር ምንም ነገር ያልሰራሁም አዲስ ሾፕ ነው ያለኝ። በዚህ መሰረት በቀላሉ ያላችሁን ስኪል፣ ያላችሁን ፕሮዳክት፣ ያላችሁን ሰርቪስ ማርኬት ማግኘት ትችላላችሁ። ከሁሉ ፕሪንት ጋር መመዝገብ ትችላላችሁ። ምዝገባው ነፃ ነው። አሁን እንደምትመለከቱት ዊዝን ሚኒት ቨርቹዋሊ ቪዚብል የሆነ ሾፕ ክሬት ማድረግ ትችላላችሁ ማለት ነው። መልካም ቆዩ። እዚህ ጋር ለምሳሌ ቪዚት ዩር ሾፕ ከሆነ አውቶማቲካሊ እዚህ ጋር ስመጣ ዩሲ ሂር ኢትስ ማይ ሾፕ ናው ኢስ ኦንላይን እንደምትመለከቱት ነው። ምንም ሬት የለኝም። ሶፋር ፕሮዳክት የለኝም። በዚህ መሰረት ሾፒንግ ክሬት ማድረግ እችላለሁ ማለት ነው። እና ጥያቄዎች ካሏችሁ በሶሻል ሚዲያችን ላይ ቲክቶክ፣ ቴሌግራማችን፣ ፌስቡክ ላይ፣ ሊንክድን ላይ ቼክ አድርጉን። ጥያቄዎቻችሁን ኢንቦክስ አድርጉልን። ዊካን እንመልስላችኋለን ማለት ነው። መልካም ቀን።